ሄሎ ጋይስ ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አሁን ቀጥታ ወደ አስቂኝ ቪዲዮ ይሄዳለሁ። አብራችሁን ሁኑ። ዘይት አለ? 5 ሊትር ዘይት ስጪ። ስንት ገባ? 1400 አመሰግናለሁ። ጠብቀኝ። ዛሬ ልደቴ ነው። 5 ሊትር ዘይት ለገዛ 1 ሊትር ይጠበቃል። ደስ ይላል በጣም። እንኳን ተወለድሽ። በጣም ነው የማመሰግነው። ትራንስፈር አድርግልሻል። ደስ ይላል። ወይ 5 ሊትር ዘይት ስንት ነው? ይኸው 1400 ትራንስፈር ላድርግልሽ። 1052 40 47 307 ትራንስፈር። ዋው የትፍትፍ አትራፊ ሆነ እኮ እባክህ። ኧረ ትለያለህ አቦ። ለማንም ይቻም። ዋው ከገጠር መጠስ ሲኖ ስታይ ዋው የገጠር ሰገጤ ማለት ይሄ ነው። አንደኛ ነህ። አባ ይህ ሁሉ ለብቻ ነው የምትበላው? አዎ። ምን ነው? አይ ምን ብቻህን ከምትበላ አብረን እንብላ ብዬ ነው። አጨርሰውም ብዬ ነው። እንብላ። ከዛ በኋላ ግን እንጋጫለን። ችግር የለውም። እሺ ብላ እንጋጫለን። ከጨረስን በኋላ እንጋጫለን። A few moments later. ስንጋጫለን አላልከኝም እንዴ? ኧረ ሙድ መያዝ። እንደዚህ ሰው ሙድ የያዘ ሰው አለ? ዋው አለ። የለኝም፣ ጓደኛ ራሱ የለኝም። እውነት ይዛቸው አስወጥቶ ሊያካዩ። ምን አደረኩኝ ጋሽ? በጣም ታመሻለህ። 1 ሰዓት ነው ትናንትና የገባኸው። ሴት ታመጣለህ። በዛ ላይ ቆሻሻ ውጭ ላይ እየደፋ ነው። ለሌሊት ትጮኻለህ እና ውጣልኝ። አቤት አንድ አርሰናል አንዴ ማንቸስተር እያለ እያመሸ እሷ ከፈለገ እስከ 9 ሰዓት ታምሽ። ኧረ ማዳላት በሴትና በወንድ እንዲህ ታህል ማዳላት ጥሩ ነው? ኧረ ጥሩ አይደለም እንዴ! ኧረ ለማንም ረዳ ልጅ የኔም ጭምር ነው። ሰው ምን ሆነ ነው? ኧረ ይችላል። ትለያለህ በጣም የምር እንደዚህ አይነት ብዬን ያልጠበቁ። ኧረ በስመ አብ የምሰራቸው ቪዲዮዎች የሌሉ ናቸው። ለማንም ይቻም። መጨረሻውን ተመልከቱት ይላል የኛ ድመት። አቤት
የቅድሙ ድመት እንደ ቅድሙ ሚያወጥም የቅድሙ ድመት ነኝ ቅመሳ ኋላ ግን ጉድ ፈላ። ወይኔ ወይኔ አስበላ አስበላ። ረቺ ይላል ረቺ ወደ እሱ አዞረበት እኮ ነገሩን። እሱ ሲገለገል ውሎ እሱ ገልገል። አረ የምር አንተ ልጅ አራ ትለያለህ። ኑሮን ለማሸነፍ ከሀገሬ ወጥቼ ስመለስ ወልዳለች የድሮዋ ሚስቴ። ወይኔ ወይኔ የድሮ ሚስቴ ሞላ ያቆየችኝ ወይኔ ብለህ ትቀኝለታለህ። እስከ መጨረሻው ወይኔ 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 ተበላሁ ወይኔ ተበላሁ። ስልክ ላይ ነበርኩኝ። አረ በጣም አንቺስ ይለያል። አይ ምንድን ነው? ቤት ኪራይ ትጨምራለህ? እሺ ወይ ደግሞ ውልቅ ማለት ነው። ቤት ኪራይ መጨመር ወይ ውልቅ ማለት እንዴ? ውልቁ ይሻለኛል። ቤት አምጥቼ ነው የምጨምረው። ውልቁ ይሻለኛል። ውልቁ ነው የምልሽ። ግን እዚህ ቤት ውስጥ ማንም ሰው አይኖርም። ይወቂው ይወቂው። እንዴ ጭራሽ በጣም ጠግበሃል አንተ። እንደዛ ከሆነ ውልቅ በልልኝ እሺ። እኔም እሱን ነው የምፈልገው። ተንኮሱ ሲናገር ግን እንደኔ የሚያዝናናው ሰው አለ? ኧረ የምርስ በጣም ፈኒ እኮ ነው የሚያደርግ ሲናገር አለ አይደል? አነጋግሩ እንዳለ በጣም ይመቸኛል። አዎ ይመች። ሚጣ ሚጡ ሚጡ ወይ ነው የ15 ብር ካርድ ቶሎ ይዘሽ ነሽ። 15 ብር? አዎ እንዳትቆይ እንዳትቆይ። ባለ 15 የለም። ታዲያ ባለ ስንት ነው ያለው? ባለ 10 እና ባለ 5። አንድ ባለ 10 አንድ ባለ 5 ግዢ ታዲያ። እሺ ቶሎ በይ ቸኩያለሁ። በእናትህ ኧረ ይችላል አመት ብትፈጪው እቺ በእናታችሁ ምን ሆነ? አራስ አልቋል አለኝ። ታዲያ 3 ባለ 5 አገኝም። ወይኔ ኧረ ይችላል ነፈዝ የሆነች ነፈዝ ያለች ልጅ ልክ እንደው መከራ በላ ነው። ምን ትፈታ ደግሞ የት አለሽ? ባለ 15 መጣል። አይ እውቀት አይ እውቀት አይ እውቀት። አንቺንስ ምን ላድርግሽ? ትለያለሽ እኮ። ምንም ብትፍጨረጨሪ ከኔ እጅ እንደማታመልጫ አየሽው አይደል? እኔም ካንተ እጅ መውጣት አልፈልግም። እቃ ቤት ነው ያለው። እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው? ምን እየሆንክ ነው?
እንዴት ነው ማታፍሪው? በቃ አንተ ሂድ። በቃ እኔ ለብቻዬ አወራታለሁ። ኧረ አትቸገር አለቃ። አንተ ሂድ፣ እኔ አወራታለሁ። አንተ ከመጀመሩ ነው የኔ ትእዛዝ ማሰማው። እኔ አናግራታለሁ እኮ እኔ አናግራታለሁ። እኔ ሁለታችሁን ብታናግሩኝ ደስ ይለኛል። ችግር የለውም፣ እኔ አናግርሻለሁ። አፋጅችን ነውና ነገሩ አለ። ይሻላል። አንተ ብትነግራት በጣም ይሻላል። ምክንያቱም ልጆች ተፋጁ እኮ ባንድ እንዴ! አዎ ይደብራል። እንደፈለሽ አርግሻ ሲኪና ቆንጆ መስልካል። እሺ ሁለት ባልና ሚስቶች ነበሩና ሚስትየዋ ባሏን በጣም ተጠራጥረው ነበርና ሰራተኛዋን ታባርና ማታ የሰራተኛዋን ልብስ ሙሉ አደራርጋ የሰራተኛዋ መኝታ ቤት ትተኛለች ማለት ነው። ባልየው እንደለመደው መጥቶ ቀስ ብሎ ገብቶ ማታ ነገሮች ሁሉ ከፈጸመ በኋላ ሚስትየዋ ደስ ብላት ያስኩት ብላ መብራቱ ስታበራው ዘበኛው ነው። ዋው በላው ብሎ መበላትም አላቦ። ለማንም የዛሬ ቪዲዮአችን ይህን ይመስል ነበረ። ሳምንት በሌላ ቪዲዮ እንመጣለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻው፣ ደህና ሁኑ።